የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬም በፕሮግራማችን መሰረት ይኸው ወደ እናንተ የሚሆን ቪዲዮ ይዤ መጥቻለሁ። እስከ መጨረሻ አብራችሁ እንድትቆዩ እያጋበዝኩኝ የዛሬ 2 አርዕስት ያለበት ቪዲዮ ነው ይዤ የመጣሁት። አንደኛው ወንዶች ከፍቅረኛቸው የሚለያዩቸው 3 ምክንያቶችና በፍቅር ማን ቀድሞ ይሸነፋል የሚል ርዕስ ያለበት 2 ሐሳብ ይዤ ነው የመጣሁት። ሁለቱን ሐሳብ በተከታታይ ወደ እናንተ አቅርባለሁ። የዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እያጋበዝኩኝ ወደ አንደኛው አልፋለሁ ማለት ነው። ወንዶች ከፍቅረኛቸው የሚለያዩቸው 3 ምልክቶች። አክብሮነትን ማጉደል ብዙ ጊዜ ስሜታዊ መራራቅን ያስከትላል። የሚገርም ቢመስልም አንድ ወንድ ሙሉ ፍቅርና አድናቆት እያሳየ ቀርቶ በአንድ ቀን ግንኙነቱን ለማቋረጥ መወሰኑ ሊያጋጥም ይችላል። እንዲህ ያለ ውሳኔዎች አብዛኛውን ጊዜ በድንገተኛ ስሜት የሚወሰኑ አይደሉም። አንድ ወንድ ማንነቱን ለማቆም ከመወሰኑ በፊት ብዙ ጊዜ ሌሎቹን ሳያማክር የፍቅር ግንኙነት እያንዳንዱን ገጽታ በጥልቀት ይመረምራል። ግንኙነቱ አንድ ወንድ የቀድሞ አይነት መስተሳሰር ወይም ድህነት የማይሰማው ደረጃ ላይ ሲደርስ የመለያየት ውሳኔው ለፍቅር አጋሩ ያልተጠበቀ ሊሆን ይችላል። እንግዲህ አይነቱን ሁኔታ የሚያዳርጉ ምክንያቶች መረዳት ችግሮች ለመከላከልና በግንኙነት ውስጥ ያለውን ሐሳብ ለለውጥ ለማሻሻል ይረዳል። ወንዶች ግንኙነታቸውን የሚያቋርጡ 3 የተለመዱ ምልክቶች አላቸው። አንደኛ፣ የአካል ንክኪ መካከልና የቸለልተኝነት ስሜት ያርቁታል። የአካል መቀራረብ በግንኙነት ውስጥ ስሜታዊ ትስስር ቁልፍ አካል ነው። አንዲት ሴት የአካል ንክኪና መቀራረብን ሁል ጊዜ የምትሸሽ ከሆነ፣ በዚህ ማነስ ስብሰባዎች የምታደርግ ከሆነ፣ ወንዱን የተገለለ የመሆን ስሜት ስለሚሰማው የበታችነት ስሜት ስለሚሰማው ሊርቅና ሊገለል ይችላል። እንደሚፈጠርና ግንኙነቱን ውስጥ ስላለው ቅድሚያ የሚሰጠው ነገሮች ጥያቄ እንዲያነሳ ያደርገዋል። ፍቅር እንደሌለው የሚሰማው ወንድ ራሱን በአካባቢው ካሉ ሌሎች ሰዎች ጋር በመወዳደር ሊጀምርና በግንኙነቱ ውስጥ ስላለው ቦታ የተሳሳተ ግምቶችን ሊያዳብር ይችላል። ይህ ማለት ግን የአካል መቀራረብ በግዴታ መሆን አለበት ማለት አይደለም። ነገር ግን ሚዛናዊና ለቅርበት የሚታይ የጋራ ፍላጎት ለግንኙነቱ ዘላቂ ወሳኝ ነገር ነው ማለት ነው። 2 ቁጥጥር ያረፍዳቸዋል፣ ያርቃቸዋል፣ ከአንቺ ጋርም መወዳደር አይፈልጉም። ወንዶች የማያቋርጥ የፍክክር ወይም የቁጥጥር ትግል ካለበት ግንኙነት ይልቅ አጋሮች በጋራ የሚሰሩትን ግንኙነት ይመርጣሉ። አንድ ወንድ ሁል ጊዜ ከፍቅረኛ ጋር መወዳደር እንዳለበት ወይም እሷን ፍላጎት ለማርካት መሯሯጥ እንዳለበት ከተሰማው ይህ ብስጭትና የድካም ስሜት ይፈጥርበታል። በማያቋርጥ ቁጥጥርና ጫና የሚመሩ ግለተኞች ወንዱ ራሱን እንዲያገልል ያደርጉታል። ትክክለኛው ሚዛን የሚገኘው እርስ በርስ በመደጋገፍና በመረዳዳት ውስጥ ነው። አጋሮች እርስ በርስ በመጋገም ወይም በመፎካከር ሳይሆን መበረታታትና መነሳሳት ሊሰጣጡ ይገባል። 3ኛ፣ ሁልጊዜ የምትነቅፊው ከሆነ። ወንዶች መንቀፍ አይፈልጉም። ወንዶች ለክብር እጅግ በጣም አስፈላጊ ናቸው። ባልንጀራቸውም ለውሳኔዎቻቸው ለአመልካቾቻቸው ወይም የሚያደርጉት ጥረት እውቅና እንደመስጠት የሚያስደስታቸው ነገር የለም። ከመጠን ያለፈ ትችትን፣ የማያቋርጥ ጥያቄዎችና እንዲሻሻል የሚዳርግበት ጫና መንገዱ እንዲዋረድ ወይም ወንዱን ኋላ እንዲሰማው ማድረግ አይጠበቅብሽም። የክብር መጓደል ብዙ ጊዜ ስሜታዊ መራራቅን ያስከትላል። ወንዶች ፍቅረኛቸው ደጋፊ እንድትሆንላቸው ብቻ ሳይሆን እነሱንም እንድትደግፋቸው፣ ጥንካሬያቸውና እንድታውቁላቸውና ውሳኔዎቻቸውን እንድታከብርላቸው ይፈልጋሉ። ክብር ባለበት ቦታ ወንድ ልጅ ደህንነት ይሰማዋል። ለደህንነቱ መስዋዕትነት ለመክፈል ይነሳሳል። ክብር ከሌለ በጣም ጠንካራ የሚባሉ ስሜቶችን ሊጠፉ ይችላሉ። ይህ ትክክለኛ የሴቶች ገጽታ ነው። ወደ ሁለተኛው አርዕስቴና ወደ ሁለተኛው ሐሳቤ ስመለስ ደግሞ ከሴት ልጅና ከወንድ ልጅ ቀድሞ ማን ፍቅር ይይዘዋል ወይም ማን ፍቅር ቀድሞ ሊይዘው ይችላል የሚል ሐሳብ ደግሞ እንደዚህ አድርጌ ላቀርቡላችሁ ነው። ክቡራትና ክቡራን፣ እስከዛው ግን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ደግሜ አመሰግናለሁ። እንደኔ ከሁለቱ አካል ወንድ ወይም ልጅ ቀድሞ ፍቅር ይያዛል። ምክንያቱም ወንድ ልጅ ስሜታዊ ስለሆነ ከዛም አልፎ ስሜቱን ስለማይቆጣጠር ይወድቃል። ያፈቀረውም ይመስላል፣ ነገር ግን ስሜት እንጂ ትክክለኛ ፍቅር አያውቅም ሲል ስሜቱን ስለገለጸው ወይም የፍቅር ጣዕሙን፣ የፍቅር ቅመሙን፣ የፍቅር ዋጋን አያውቀውም።
ወንድ ልጅ ለቅድመ አዳም ሲደርስ ማንም ቢመክረው እንኳን አያዳምጥም። ስሜቱን የያዘው ሁሉ ይዛዝበታል። ምክንያቱም ጉልበት አለው፣ ስሜት አለው። ልቡን ተደፍነዋል። መስማት ጥጥ ነው። ስለዚህ ለስሜቱ ስለሚገዛ የፍቅር ይዘዋል። ወንድ ልጅ የፍቅር ስሜት አያስተውልም፣ ለነገም አያስብም፣ አይጨነቅም። ምክንያቱ የስሜት ውጤት ስለሆነ ፍቅር ትርጉም በጊዜ ሂደት እንጂ በቅርቡ ስለማይመረምረው። ወንድ ልጅ ፍቅር ሲጀምር ምንም የሚያስጨንቀው ነገር የለም። ምክንያቱም እኔ እኮ ወንድ ነኝ ብሎ ስለሚያስብ፣ ከሆነ ይሆናል ካልሆነ ይቀራል ብሎ ስለሚያስብ። ወንድ ልጅ የነገ ህይወቴ ይበላሻል ብሎ ብዙም አይጨነቅም። ወንድ ልጅ በፍቅር ቶሎ ይወድቃል፣ ምክንያቱም የዋህ ፍጥረት ስለሆነ። ለፍቅር እንጂ ለማቀደጃነት የማውረድ ግድ የለውም። ሴት ልጅ በፍቅር ቀድማ አትወድቅም፣ ምክንያቱም ስሜቷን ትቆጣጠራለች፣ ትደብቃለች። ሲበዛ አስተዋይ ናች። ቅመም ስለሆነች የፍቅር ጥቅሙንና ጉዳቱን ለይታ ታውቃለች። ባታውቅም እንኳን ጠይቃለች። የነገ ህይወቴ ይበላሻል ብላ ታስባለች። ሰውም ቢመክራትም ትሰማለች፣ ምክንያቱም ለመናገር ብትፈራም። ብትመከር ግን ታደምጣለች። ብዙ ችግሮች ይገጥሙብኛል ብላ ስለምትጨነቅ ስሜቶቿን ትደብቃለች። ከፍቅር ላይ ሴት ልጅ በጣም ጠንካራ ናት። እኔ እኮ ሴት ነኝ ብላ ለራሷ መልስ የምትሰጥ ድንቅ ፍጥረት ናት። ሴት ልጅ በፍቅር ቀድማ አትሸነፍም፣ ምክንያቱም ቻይ ስለሆነች። ሴት ልጅ ቀድማ አትወድቅም፣ ምክንያቱም መመራመር ስለምትወድ። ሴት ልጅ ቀድማ የፍቅር አትወድቅም፣ ምክንያቱም ስሜቶቿን አይከለክላትም፣ ልቧ ማዘዝን ማውረድን መስቀልን ስለሚችል። ሴት ልጅ ቀድማ በፍቅር አትወድቅም፣ ምክንያቱም ነገረኛ ስለሆነች። ቢሆንም ትክክለኛ አፍቃሪ ግን ሴት ልጅ ናት። አመሰግናለሁ እስካሁን ለነበረኝ ቆይታ። ይህ ሀሳብ ወደ እናንተ ያቀረብኩት እኔ የሁል ጊዜ የእናንተው ምክር ለጋሽ ሀፍታሙ ነኝ። እስከዚያው ቀጣይ ሳምንት አብራችሁ እንድትቆይ እንጠብቃለሁ። እስከዛው ግን ሳብስክራይብ ያላደረጋችሁ ሰዎች ሳብስክራይብ። እስከዛው ግን ክቡራትና ክቡራን የዩቲዩብ ቻናል ላይ ተከታታዮች፣ በዚህ ዩቲዩብ ቻናል እንደ ሁል ጊዜም እንደምነግራችሁ የተለያዩ የፍቅር ታሪኮችና የዓለማችን ሁኔታዎች፣ እውነተኛ ታሪኮች፣ ልቦወለዶችና ሌሎችን ማቀርብበት የዩቲዩብ ቻናል ስለሆነ አዲስ ስለሆነም ሰብስክራይብ እያደረጋችሁ እንድታበረታቱኝ ብዬ ጠይቃችኋለሁ። በእግዚአብሔር ስም ሁላችሁም አማርኛ የምትሰሙና በኢትዮጵያ በሀገራችን ውስጥ የምትኖሩ፣ ውጭ ሀገር የምትኖሩ ሁሉም ሰው እንዲደግፈኝና እንዲረዳኝ እኔም የሆነ ትልቅ ደረጃ የመድረስ ዓላማ ስላለኝ የዚህ ቪዲዮ ሼርና ኮፕሊንግ እያደረጋችሁ እንድታበረታቱኝ በእግዚአብሔር ስም ጠይቃችኋለሁ። ክቡራትና ክቡራን በአንድ ሳምንት 2 ሮብና እሁድ የማቀርበው ፕሮግራም ይቀጥላል። አብራችሁ እንድትቆዩ በአክብሮት ጠይቃለሁ። እስከዛው አብራችሁ ስለነበራችሁ በጣም አመሰግናለሁ። ሰላም። እስከዛው ቸር ቆዩልኝ።